የትግራይ ፖለቲካ ውጥረት አሁንም እንደቀጠለ ነው። የአቶ ጌታቸው ረዳና የዶክተር ደብረጽዮን ልዩነት ነጥቦች ከቀን ወደ ቀን እየሰፉና እየበዙም ነው። አሁን ደግሞ አዲስ የልዩነትና የመከራከሪያ ሐሳብ ብቅ ብሏል። ይኸውም የክልሉን ምርጫ የሚመለከት ነው። ከትግራይ የ2 ዓመታቱ ጦርነት በፊት ህወሓት ከኢትዮጵያ ብሔራዊ ምርጫ ቦርድ ውጭ ምርጫ አካሄዶ ነበር። በዚህም የትግራይ ክልል ምክር ቤት ተቋቁሞ ዶክተር ደብረጽዮን የክልሉ ፕሬዝዳንት ሆኑ። ሆኖም ብዙም ሳይቆይ ጦርነቱ ተቀሰቀሰ። የ2 ዓመታቱም ደም አፋሳሽ ጦርነት ተካሄደ። በመጨረሻም የፕሪቶሪያው ስምምነት ተፈረመ። በዚህ ወቅት ዶክተር ደብረጽዮን ፕሬዝዳንት ሆነው የተመረጡበትና በፌዴራሉ መንግስት ህገወጥ ተብሎ የተፈረጀው ምክር ቤት ቀሪ ተደረገ። በዚሁ መሰረትም የዶክተር ደብረጽዮን የትግራይ ክልል ፕሬዝዳንትነት አብሮ ቀሪ ሆነ ማለት ነው። እናም ትግራይ በምርጫ በሚመረጡ ተወካዮች እስክትተዳደር ድረስም በጊዜያዊ አስተዳደር ትመራ ተባለ። በአዲስ አስተዳደር ህወሓት አብላጫውን ድርሻ ይዞ ክልሉን የሚመራው ጊዜያዊ አስተዳደር ተቋቋመ። ክልሉን የሚመራው ፕሬዝዳንት የሚጸድቀው በፌዴራሉ መንግስት ወይም በጠቅላይ ሚኒስትሩ በመሆኑ ዶክተር ደብረጽዮን መልሰው ክልሉን እንዲመሩ ጥረት ቢደረግም በጠቅላይ ሚኒስትሩ ተቀባይነት ባለማግኘቱ አቶ ጌታቸው መንበሩን ተረከቡ። በዚህ ወቅትም በህወሓት ውስጥ አለመግባባቶች ተፈጠሩ። ዶክተር ደብረጽዮን አቶ ጌታቸውንና ጄኔራል ጻድቃንን እኛ የላክናቸው የተኩስ አቁም ስምምነት እንድታደርጉ እንጂ በህዝብ የተመረጠ መንግስትን እንድታፈርሱ አልነበረም ሲሉም በአደባባይ ተናገሩ። ዶክተር ደብረጽዮን እሳቸው የክልሉ ርዕሰ መስተዳደር ሆነው የተመረጡበት ቅድመ ጦርነት ምክር ቤት በብርቱ ቆጫቸው። ይህ ብቻ ሳይሆን የአዲሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አለመሆናቸውም ክፉኛ አበሳጫቸው። እናም ከሰሞኑም ይህንኑ በፕሪቶሪያው ስምምነት መሰረት የፈረሰውን የቀድሞውን ምክር ቤት በተመለከተ ዶክተር ደብረጽዮን መልሰውና መላልሰው በየመድረኩ እያነሱት ይገኛሉ። በዚህ መሃል ደግሞ አቶ ጌታቸው ረዳ ትግራይን በካቢኔ ከማስተዳደር ይልቅ ምክር ቤት አቋቁሟል። ምክር ቤት የሚቋቋመው በህዝባዊ ምርጫ ቢሆንም አማካሪ ምክር ቤት በሚል ተጀምሮ ከህወሓት ውጭ ያሉ የክልሉን የፖለቲካ ፓርቲዎችና ሌሎች የህብረተሰብን ክፍሎች በማካተት ምክር ቤትን መስርቷል። የነ ዶክተር ደብረጽዮን ቡድን ደግሞ የእኛን ምክር ቤት ፕሪቶሪያ ላይ ካፈረሱ በኋላ የራሳቸው ምክር ቤት አቋቋሙ በማለት ከሰሞኑ ክሳቸውን እያሰሙም ይገኛሉ። በአሁኑ ሰዓትም የነ ዶክተር ደብረጽዮን ቡድን ከዚሁ ከአቶ ጌታቸው ረዳ አዲሱ ምክር ቤት ጋር በተያያዘ መዋቅሩን ወደ ታችኛው የትግራይ ወረዳዎችና ቀበሌዎች እንዳያሰፋ ከበድ ያለ ተቃውሞውን እያሰሙ ይገኛሉ። አቶ ጌታቸው ደግሞ የነ ዶክተር ደብረጽዮን ቡድን በታጠቁ ኃይሎች የመዋቅር ወረራ እያደረገ ነው በማለት የክልሉን የጸጥታ ኃይል ይመራሉ ለተባሉት ሌተናል ጀነራል ታደሰ ወረደ አቤት ብለዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጥብቅ መልእክት ልከዋል። ፕሬዝዳንቱ መልእክቱን የላኩት ለሳውዲ አረቢያው አልጋ ወራሽ መሐመድ ቢን ዛይድ ሰልማን ነው። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ በሪያድ የፕሬዝዳንቱን መልእክት ይዘው ተገኝተዋል። የሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፈርሃን ቢን አብዱላህ የኤርትራውን የውጭ ጉዳይ ሚኒስትር አቀባበል እንዳደረጉላቸው ነው የተገለጸው። ከፕሬዝዳንት ኢሳያስ አፈወርቂ የተላከውን መልእክት ለልዑል አልጋ ወራሽ መሐመድ ቢን ሰልማን ቢን አብዱል አዚዝ ማድረሳቸውን አረብ ኒውስ ዘግቧል። የየሀገራቱ የውጭ ጉዳይ ሚኒስትሮች በሁለትዮሽ ግንኙነትና በሌሎች ጠቃሚ የጋራ ጉዳዮች ላይ መወያየታቸውን የኤርትራ የማስታወቂያ ሚኒስትር በዚሁ ጉዳይ ባጋሩት መልእክት አመልክተዋል። የውይይቱ ዝርዝር መረጃም ብሎም የመልእክቱ ይዘትን በይፋ ከመግለጽ የተቆጠቡት የኤርትራ የማስታወቂያ ሚኒስትር የውጭ ጉዳይ ሚኒስትሩ የፕሬዝዳንት ኢሳያስን መልእክት አድርሰዋል ሲሉ በይፋ ኤክስ ገጻቸው ባጋሩት መልእክት አመልክተዋል። በውይይቱ ላይ ዋሌድ ኤል ከሬጅ እና ሌሎች የሳውዲ ባለስልጣናት መገኘታቸው የተገለጸ ሲሆን የመልእክቱ ዝርዝርን በተመለከተ የሳውዲ የዜና ወኪሎች ያሉት ነገር የለም። ሳውዲ አረቢያ በቀይ ባህር ግዙፍ የቱሪዝም ፕሮጀክት መጀመሯን ከወራት በፊት ሲኤንኤን የዘገበ ሲሆን ይህ ፕሮጀክት ከፍተኛ የቱሪስት መስህብ እንደሚሆን ተስፋ የተጣለበት መሆኑ ተገልጿል። ሳውዲ እስከ 2030 ኢኮኖሚዋን ለማስፋፋት ከፍተኛ ስራ እየሰራች እንደምትገኝ የጠቆመው ዘገባ በነዳጅ ገቢ ላይ ያለውን ጥገኝነት ለመቀነስና ማህበራዊ ማሻሻያዎችን ተግባራዊ ለማድረግ በቀይ ባህር ያለው ግዙፍ ፕሮጀክት ተስፋ የተጣለበት መሆኑን አመልክቷል። በትላንትናው ዕለት ሪያድ የተገኙት የኤርትራ የውጭ ጉዳይ ሚኒስትር ሁለቱን ሀገራት በሚያስተሳስረው በዚሁ የቀይ ባህር ጉዳይ እንደሚመክሩ ተጠቁሟል። ሳውዲ አረቢያ ከፕሬዝዳንት ኢሳያስ ጋር ጠበቅ ያለ ግንኙነት ያላት ሀገር ነበረች። ፕሬዝዳንት ኢሳያስም አዘውትረው ወደ ሳውዲ አረቢያ ጎራ ይሉም ነበር። ሆኖም ከተወሰኑ ጊዜያት ወደ የሁለቱ ሀገራት ግንኙነት ተቀዛቅዟል። ፕሬዝዳንት ኢሳያስም የሪያድ ጉዟቸውን ገታ አድርገው እየታዩ ነው። በዚህ መሃል ነው የሰሞኑ የፕሬዝዳንት ኢሳያስ መልእክት ብቅ ያለው። የምክር ቤቱ አባል የታሰሩት ለኤርፖርት ኃላፊዎች በተጻፈ ደብዳቤ መሆኑ ታውቋል። በዚህም ጉዟቸውን ለማድረግ ወደ ኤርፖርት ቅጥር ግቢ በገቡበት ወቅት በጸጥታ ኃይሎች ቁጥጥር ስር ውለው በፖሊስ ጣቢያ እንዲታሰሩ የተደረገ መሆኑም ታውቋል። አባሉ አቶ ዮሐንስ ተሰማ ይባላሉ። በቤንሻንጉል ጉሙዝ ክልል ምክር ቤት በኦሮ ዴሞክራሲያዊ ፓርቲ ወይም ቦዴፓ የተባለውን ተቃዋሚ ፓርቲ ወክለው በክልሉ ምክር ቤት ላይ ያሉ ሰው ናቸው። የውዝግቡ መነሻ የክልሉ ምክር ቤት ክልሉ በሚተዳደርበት ህገ መንግስት ላይ ማሻሻያዎችን በማድረጉ መሆኑን የቀደመው የቢቢሲ ዘገባ ያመለክታል። አቶ ዮሐንስ የአዲስ አበባ ጉዟቸውም የነበረው ከዚሁ ጋር በተያያዘ መሆኑ ታውቋል። እሳቸውና ፓርቲያቸው ያነሱትን የህግ ጥያቄ ተከትሎ በአዲስ አበባ ማብራሪያ እንዲሰጡ ጥሪ ተደርጎላቸውም ነበር ተብሏል።
ሆኖም ጉዞ ሊሳካ አልቻለም። ቀደም ብሎ የማስጠንቀቂያ መግለጫ ወጣው የክልሉ መንግስት በእሳቸውና በሌሎች የፓርቲው አባላት ላይ የጉዞ እገዳ የጣለ መሆኑም የታወቀው። የአቶ ዮሐንስን በቁጥጥር ስር መዋል በተመለከተ መረጃውን ምንጮች ያድርሰውኛል ያለው ኢትዮጵያ ኢንሳይደር አቶ ዮሐንስ ከአሶሳ አየር ማረፊያ ወደ ክልሉ ፖሊስ ኮሚሽን ጽህፈት ቤት እየተወሰዱ በነበረበት ወቅት በጸጥታ ኃይሎች በቁጥጥር ስር መዋላቸውን በተመለከተ ለአንድ ጓዳቸው አጭር የጽሑፍ መልእክት ልከውላቸውም ነበር። የቦሮ ዴሞክራሲያዊ ፓርቲን የወከሉ 3 የምክር ቤቱ አባላት በቅርቡ የጸደቁ 2 አዋጆችን የተመለከተ አቤቱታ ለሕገ መንግሥት ጉዳዮች አጣሪ ጉባኤ ያቀረቡ መሆኑን ዘገባዎች ያመለክታሉ። አቤቱታውን ካቀረቡት የምክር ቤቱ አባላት መካከል አንዱ የሆኑትና በፖሊስ ቁጥጥር ስር መዋላቸው የተሰማው የቦዴፓ የፖለቲካ ዘርፍ ኃላፊ አቶ ዮሐንስ ተሰማ ናቸው። በሕገ መንግሥቱ ላይ 3 ማሻሻያዎች የተደረጉ መሆኑ ታውቋል። ከ3ቱ የማሻሻያ አንቀጾች በዋነኝነት ጥያቄ የተነሳው የክልሉ ምክር ቤት መቀመጫ ወንበሮች ቁጥር ከፍ ሊያደርግ የሚችል ነው የተባለው አንቀጽ ተካቶ በመጽደቁ ነው። የክልሉ ምክር ቤት በዚሁ ሕገ መንግሥታዊ ማሻሻያውም የምክር ቤቱን ተወካዮች ቁጥር ከፍ አድርጓል ነው የተባለው። ከዚህ በፊት በነበረው አዋጅ የምርጫ ክልሎች የነበራቸው ተወካይ ብዛት ከ4 እስከ 7 የነበረ ሲሆን በአዲስ አዋጅ ምርጫ ክልሎች ከ5 እስከ 11 ተወካይ እንዲኖራቸው የተደረገ መሆኑን ቀደም ያለው የቢቢሲ ዘገባ ያመለክታል። ሆኖም በክልሉ በተቃዋሚ ፓርቲነት የሚንቀሳቀሰው በምክር ቤቱም አባላት ያሉት የቦሮ ዴሞክራሲያዊ ፓርቲ ቦዴፓ ማሻሻያውን በመቃወም ጉዳዩን ለሕገ መንግሥት አጣሪ ጉባኤ ባቀረቡት አቤቱታ ላይ አንስተዋል። በክልሉ መንግስትና በፓርቲው መካከል የተፈጠረው ውዝግብ ከዚሁ ጋር የተያያዘ ሆኖም ነው የታየው። ጥያቄው መነሳቱም ተከትሎ የክልሉ መንግስት ጥብቅ ማስጠንቀቂያ ያዘለ መግለጫ እስከ ማውጣት የደረሰበት ሁኔታም ታይቷል። ክልሉን ዳግም ወደ ግጭት ለማስገባት እንቅስቃሴ ጀምረዋል ያላቸውን አንዳንድ የቦሮ ዴሞክራሲያዊ ፓርቲ ቦዴፓ አመራርና አባሎችን በጥብቅ ያስጠነቀቀው ይኸው መግለጫ የወጣው ባሳለፍነው ሳምንት የካቲት 27 ቀን 2017 ዓ.ም ነበር። መግለጫው የውጭ ተላላኪና ቅጥረኛ በማለት ጭምር የፓርቲውን አመራሮችና ደጋፊዎችን በከፍተኛ ደረጃ ያስጠነቀቀ ሲሆን ኢትዮጵያ ኢንሳይደር ባወጣው መረጃ ደግሞ ይህንኑ ጥያቄ ካነሱት የፓርቲው አመራሮች መካከል አንዱ የሆኑት አቶ ዮሐንስ ተሰማ በክልሉ ዋና ከተማ አሶሳ በቁጥጥር ስር ውለዋል። ወደ አዲስ አበባ ጉዞ ለማድረግ በአሶሳ ኤርፖርት ውስጥ እያሉ በጸጥታ ኃይሎች የተያዙት አመራሩ እንደ ኢትዮጵያ ኢንሳይደር ዘገባ ከሆነ ተወካዩ በአሶሳ ኤርፖርት የተገኙት በአዲስ አበባ ለፌዴራል የሕገ መንግሥት ጉዳዮች አጣሪ ጉባኤ ያስገቡትን አቤቱታ በአካል እንዲያስረዱ በመጠራታቸው ነበር።